አንቺ ሚላን የመላጣ በሩን ሰዓት ምን እየተንኳኳ አትከፍቺም እንዴ? አልከፍትም። ሂጂና ክፈቺ። ድንጋይ ታገባኝ እራሱ እንዴ ተናንቀናል። አንተ ቢኒያም ናውጣና አውራኝ እባክህ። በጣም ይቅርታ። ችግር የለውም። ያንንሻ ግን በሰላም እንደዚህ የምታውቀው የቢኒያም ቤት አይደለም? አይ አይደለም። ችግር የለውም። ምንሽ ነው ደግሞ? ሰይ ይበልሽ። ለቅሽ ምን አትርሽሽ? ትረስቸው ነበር። እቺ ከመደበቀኝ እና ድጌ ለምን አትሄድባት? እኔ እንጃ ባል ደበረኝ። ሰማ ትዳርና ፍቅር መምጫው ይታወቅ። ተው እባክህ። የምሬን ነው እባክህ። ይሄ ነው የምታምረው። ማ ሷንጆ ይድና ወራታ ታዲያ። ስሚ እናት። አቤት። ለቅድም ይቀርታሽ። ችግር የለውም። እኔ ብቻ መታወቅ እንችላለን? ለምን? እንዲሁ ለመታወቅ ያህል። አንተ ሄኖክ ማሚ እንዳለች የዘረዘርከውን ካልሲ ጣበ። እየጠበቀች ነው። አትመጣ። አንቺ ምን አባሽ ነው የምትይው? በልኔ ልጅ አንቺ መላጣልሽ በአንቺ ምክንያት ነው ትዳር አልያዝም። እንደውም ቀስ ብለህ ጠይቀኝ። ሳሮን እያቃጠለኝ ነው። አፍሽልኝ። ጭራሽ እያዘዝከኝ ነው? ወይኔ ይሄና አንቺ መጮች አሉን። በል በጸባይ ጠይቀኝ። እሺ እህቴ። ኧረ አፍሽልኝ። ጎበዝ ልጅ። አንተና ስማ፣ የባለቤታች እየመጣችልን ምን ትለኛለህ? ና እንጂ። መጣው ታክቶ በቃቸው። በሜዳ እንገናኛለን ብዬ አስቤ አላውቅም። እኔም በቁምጣ ያለው ብዬ አስቤ አላውቅም ነበር። ኧረ ፉገራ። ቆይ ምን ልትሰሪ መጣሽ? አሃ እዚህ ሰፈር ነው ማለት ነው? አይ ቫኬሽን መጥቼ። እና ተመቸ? ግን ትንሽ ወይዘሮ ይሞቃል። አሃ ለዛ ነው በቦዲ ወጣው። ኧረ ዛሬ ደግሞ አልተቻልሽም። አንተ ገልቱ ቢያንስ እንኳን ሳሙናን አስለቀቅ። እጂ በእናትሽ አንቺ እህት ደስ ትላለች አይደል? በጣም በቃ አንተ ታጠብ፣ እኔም ልሂድ። ስምሽን ግን አልነገርሽኝ። አስፈላጊ ነው? በቫኬሽን ስመለስ ምናልባት እንደነገናኝ ስልክሽን ብዬ። ሚጋን እና ስልክሽስ? ለዛሬ እሱ ይቅርብህ። 19 20 በቃ ብላኝ። ኧረ በልበል ስራ። እቺ ሰራ ብለህ ደግሞ በቃ ለዚህ ቻክ ነው በቃ ቡሩን የምትለው። ሺኳስ ግን ደግሞ ማን ነገር ማለት ጓደኛ አይደለም እንዴ? እሱ ማን ጠየቀው? ማን ነገር? እስቲ አንተ ምን ሆነ? ብትርት ነው መያዝ አይችልም እንዴ? የራሳችሁ ጉዳይ። ነው ስልክ እየጠራ ነውና አጣባው በይዶ ዛሬ ደግሞ ባላየ ነው የምታልፈው። እንደዛ ይሻላል ማለት ፍቅረኛ ትዳምበሽ ነው። አረ ፍቅረኛ አይደለም የክላስ ልጅ ነው። ችግር የለውም ግን አትፍጠን። እንዳልጠራ ስምን አልነገርከኝም። ይሄና ብለሽ ጠሪ ብለስ ወይ ወደ ቤት ሄድኩ ነው። ትሸኘኛለህ ወይስ? ንገረኝ እንጂ። ትንሽ ደግሞ ወደ ቤት ባይሆን ሌላ በቃ እሺ ቻው። ያንተው ጉድ ምን ሆነሽ ነው? ውሻ እና የሁሉ ጮት ለውሻ ነው? ምን ያስቃል? ውሻ እኮ ነው። እና እኔ እባብ ነው አልኩኝ። አንተ ያማልን እድሜ አመሰግናለሁ። እሺ ደህና ነሽ? አንቺ እየተባባሰ አንቺ ልጅ አንቺ
አረ ምን ተጎለተታኛለሁ አይዘና እንጂ ተረጋጋ እባክህ። አይዞሽ በእናትህ። አረ ሱራፌል ወይን ይዘና። ይሄ ነገር ውሻ ነው ሰይጣን ነው? አንቆ እባክህ ና ባገባ ያማችኋል እንዴ? አንቺ አይዞሽ። አንተ ደግሞ እንደሳቅብኝ አቀርም። እሺ በጣም ይቅርታ። ስንተኛና አይ ወደ ቤት ሂጂ። አይዞሽ በቃ አንተ እርሳት፣ እኔ እዚህ ቆያለሁ። ሶ እዚህ ጋር ነው የምትቀመጡት? ሲደብርም ብቻ እና ደብሮሃል? አረ ኖርማል። ምን ነው ደስሎኝ ነው። በመሳለኝና በተሳለኝ ሀገር አይመራም። እሺ ዛሬ በተራ ታመሻል። ምን ማድረግ አይቻልም። ለማንኛውም እስከዚህ ከሸኘ ይበቃል። በቃ በአንድ ግርሽ ቆይ። አልሰከርኩም እኮ ቆይ። ቻው ሄኖክ። ዛሬም ስልክሽን ሳትሰጪ ጸባይ ካለ ሌላ ጊዜ